ከአንድ ወዳጄ ጋር ስለ ቢዝነስ ቻሌንጅ እና ኦፖርቹኒቲ ሳወራ የተናገረው ነገር ብዙ ጊዜ ስታክ የሚያደርግብኝ ነገር አለ እና ብዙ ጊዜ when we are working on one project, one industry, one firm ምን ነበር ያለኝ always try to relate things with its own value chain ወይም supply chain ወይም ኢኮሲስተሙን በደንብ ማፕ አውት ለማድረግ ሞክር እና ከዛ ስትነሳ እያንዳንዱ ነገር ላይ ስትገባ ዲቴይል የምታወጣው ኢንሳይት አይዲያ በጣም ፕራግማቲክ ይሆናል ነበር ያለኝ እና ምናልባት ነገሮችን አት ኤ ሃይ ሌቨል ፍሮም ኤ በርድስ አይ ቪው እንደሚባለው ማየት ስንችል ብሬክዳውን አድርገን አሁን ካለንበት ሪያሊቲ ጋር አገናኝተን አናላይዝ ለማድረግ እና በጣም አብሮ የሚሄድ ሶሉሽን ለመስጠት በጣም ይረዳል እና ይሄን ከምን ጋር ላገናኘው ነው? ትናንትና የሰራሁት ቪዲዮ ላይ የፋይናንስ ትራንስፎርሜሽንን በተመለከተ አንደኛ ፋይናንስ ኢፍ ዘ ላይፍ ብለድ ኦፍ ኤ ቢዝነስ፣ ስለዚህ ቢዝነስስ ኢሪስፔክቲቭ ኦፍ ዜር ሳይዝ ፋይናንስ ትራንስፎርሜሽን እንደ ኮር መስራት አለባቸው ብለን ነበረ። አት ዘ ሴም ታይም ደግሞ ቢዝነስስ ሃቭ ዜር ኦን ቻሌንጅ ኢን ዜር ፋይናንስ ከትራንስፎርሜሽን ባለፈም ዴይ ቱ ዴይንም ለማለፍ የሚቸገሩበት ብዙ ሪያሊቲ አለ እና ይሄንን እንደ ኮንቴክስት ካየነው ፋይናንስ ስንል ጀነራሊ በአንድ ላይ እናስቀምጠው ብንል አት ኢትስ ኮር ያለው ምንድን ነው? ኢት ኢዝ ዘ ማኔጅመንት ኦፍ ዘ ፍሎ ኦፍ ፈንድ ፍሮም ሶርስ ቱ ዩዚንግ ዘ ፈንድ ነው እና የተለያየ ሞዴል ብንጠቀምም አንደኛ ፋይናንሱን ሶርስ ስናደርገው ከማን እናምጣው፣ በምን ተርም እናምጣው፣ እኛም በሚጠቅመን መልኩ የመጣውን ደግሞ እንዴት እንጠቀመው፣ እንዴት ሴፍ ጋርድ እናድርገው፣ ከዛም ከተጠቀምንም በኋላ እንዴት አድርገን ሪፖርት እናድርገው፣ እንዴት ኮምፕላያንት እንሆን የሚለውን በተለያየ መልኩ እየሰፋ ይሄዳል እንጂ ኢትስ ኦል አባውት ዘ ፍሎ ኦፍ ፈንድ እና ይሄ በድርጅት ደረጃ ስናየው ነው። እንደ አገርም እንየው ካልን እንደ ኔሽንም there is a flow of fund, a flow of capital እና አገሪቱ ውስጥ ካፒታል ኤክሰስ ካላቸው ወደ ዴፊሲት ወዳላቸው ፍሎ ማድረግ አለበት እና ሁሌ እንደምናውቀው there are deposit acceptance institutions አሉ እንደ ባንክ፣ ክሬዲት ዩኒየን፣ ማይክሮ ፋይናንስ ዲፖዚት እየሰበሰቡ they avail it to the other ካፒታል ለሚፈልጉ ያቀርባሉ። በዛው ልክ ደግሞ እነ ዲፖዚት ኢንስቲትዩሽንስ የምንላቸው አሉ እንደ ኢንሹራንስ፣ እንደ ፔንሽን ፈንድ፣ ኢንቨስትመንት ፈንድስ እነሱ ደግሞ ሊኩዲቲ በመፍጠር ማርኬት ግሮዝ በመፍጠር የካፒታልን ፍሎ ኢንሹር ያደርጋሉ ማለት ነው። ከዛ አት ሃየር ሌቨል ደግሞ we have regulators like Ministry of Finance focusing on the physical policy, National Bank or Central Bank focusing on the monetary policy, የፊዱሸሪንም ከመወጣት ደግሞ አሶሲዬሽንስ ኦድ አካውንቲንግ ኤንድ ኦዲት ቦርድ ኦፍ ኢትዮጵያ የሚያደርጉት የፊዱሸሪ ሪስፖንሲቢሊቲ አለ። አሁን ግን ሪሰንትሊ ከዛ ጋር ኮኔክት ሳደርገው ከኢንዲቪጁዋል የቢዝነስ ፋይናንስ ትራንስፎርሜሽን ጋር ሊንክ ስናደርገው እንደ ሀገር ሪሰንትሊ ያደረግነው የሪፎርም ኢን ኤስታብሊሽንግ Ethiopian Capital Market Authority, in establishing Ethiopia Security Exchange የሚያመጣው ምንድን ነው? It creates additional layer for the flow of fund from excess to deficit ያላቸው ኢንዲቪጁዋል ሊሆኑ ይችላሉ፣ ቢዝነስ ሊሆን ይችላል፣ ገቨርንመንትም ሊሆን ይችላል። ከዚህ በፊትም ፍሎ ነበረ እነሱም ሳይኖሩ ስሩ ባንክስ ስሩ ነን ዲፖዚት አክሴፕቲንግ ኢንስቲትዩሽን ስሩ ሬጉሌሽን ኦቨርሳይት ኦፍ ናሽናል ባንክ ፈንድስ ሞቢላይዝ ሲያደርግ ነበረ ፕሪዶሚናንትሊ ፋይናንሻል ተቋሞቹ በሚዘውሩት ፕሮሰስ ማለት ነው። አሁን ይሄ የአዲሽናል የሪፎርሙ ያመጣው የካፒታል ማርኬት የሚያመጣው ምንድን ነው? አት ኤ ብሮደር ስኬል ኢት ጊቭስ አን ኦፖርቹኒቲ ፎር ኢንዲቪጁዋል ፈርምስ government they are going to be ከተለያየ ሶርስ ታፕ ማድረግ እንዲችሉ አስቻለ ማለት ነው።
ስለዚህ ይሄ ምንድነው አት አን ኢንዲቪጁዋል ፈርም ሌቨል ትራንስፎርም ለማድረግ ያጋጠሙ ቻሌንጅ የነበሩትን አሁን we have additional source ማለት ነው እና when this process ኤክስፔዳይት ሲደረግ በጣም እያደገ ሲሄድ ትረስት ሲፈጠር ማርኬት አወርነስ ሲያድ በደንብ ያሉት ጅማሮች ኤክስፓንድ እያደረጉ ሲሄዱ ለፈርሞች they give us huge access to risk capital። ስለዚህ ፈርሞች ለሚያደርጉት ኢንዲቪጁዋል የፋይናንስ ትራንስፎርሜሽን የግሮዝ ትራጀክተሪ የራሱን ሮል ይጫወታል ማለት ነው። አት ዘ ሴም ታይም እነዚህ ቢዝነሶች እያደጉ ኤክስፓንድ ሲያደርጉ they create a lot of job opportunity። በዛው ልክ መልቲ ቼን የሆነ ለተለያየ ቫሊዩ ሲስተም ውስጥ የሚፈጥሩት ኦፖርቹኒቲ ይኖራል ማለት ነው እና ቅድም ያልኩት ነገር አለ እንደ ቫሊዩ ቼን ስንል ከራሳችን ተነስተን እስከ ከስተመሩ ያለውን አዲሽናል የምንጨምረውን ሴልስ ከማምረት ጀምሮ ሸጠንም አፍተር ሴልስ የምናደርገውን ቴክ ኬር እንደምናደርገው ሁሉ በሰፕላይ ቼን ደግሞ ከመጀመሪያ ጀምሮ ከሶርስ ጀምሮ ፕሮዳክሽናችን፣ ሎጂስቲክስ፣ ስቶሬጃችን ከዛ ዲስትሪቢዩሽናችን የምናደርገው ቫሊዩ ቼን እንዳለ ሁሉ የቢዝነሶች የካፒታል ኮንስትሬንት ሲቀረፍ ሪስክ ካፒታል በደንብ ሲያገኙ ኦል ቫሊዩ ቼን ኦል ሰፕላይ ቼን አብሮ እያደገ እየተመጋገበ ይሄዳል ማለት ነው እና ይሄ ደግሞ አልቲሜትሊ ለገቨርንመንት የሚገባውንም ታክስም ኦፖርቹኒቲም አድርጎ ናሽናል ዴቨሎፕመንት ላይ የራሱ ኢምፓክት አለ። ስለዚህ ወደ ምንድን ነው ኮኔክት ላደርግ የፈለግኩት ፋይናንስ ትራንስፎርሜሽን አት ፈርም ሌቨል አት ናሽናል ሌቨል የምናደርገው የፋይናንሻል ኢኮሲስተም ትራንስፎርሜሽን እስካሁን እየተደረገ ያለው አሁንም እየተደረገ ያለው ወደፊትም የሚደረገው ቢትስ ኦፍ ኢንሃንስመንት ሬጉሌሽን ቢሄቪየር ቼክ ለማድረግ የሚደረገው ኢኮሲስተሙ የሚደረገው ለኢንዲቪጁዋል ቢዝነስስ ፋይናንሻል ትራንስፎርሜሽን የራሱ ሲግኒፊካንስ አለው ለማለት ነው። ስለዚህ እንደ ኢንዲቪጁዋል ፈርም እንደ ሲቲዝን ይሄ ፋይናንስ ኢኮሲስተሙ ላይ የምናደርገው ፖዚቲቭ እና ሄልፕፉል ኢንፑት ወይም አንደርቴኪንግ ሂዶ ለኢንዲቪጁዋል ፈርምም ለሀገርም የራሱ ጥቅም አለው ለማለት ነው። ይህን ኮኔክት ማድረግ ፈልጌ ነው። ሃፒ ቱ ኮንቲኒው ዘ ዲስከሽን ኢፍ ዩ ሃቭ ኤኒ ኢንፑት። ቴንክ ዩ።